በ21 ዓመቷ በጣም ብዙ ነገር በህይወቷ አሳልፋለች። አንቺ ይሄኛው ፍቅረኛ የምትዩ ግለሰብ በህይወት የለም ሞቷል ተባለች። አንበሳ አድኖ ስጋ እንደሚበላ እነሱም ለአደን ይወጣሉ ከቤት። ከዛሬ ድረስ ሰዎች ላይ የምትመኘውን አይነት ፈጣሪዋን ስጠኝ ብላ በስተመጨረሻ እፎ የምትልበትን አይነት ሰው አሁን አግኝታለች። የምትመኘው አይነት ሰው ጓደኞቿ፣ ጎረቤቶቿ መንገድ ላይ ፊልም ላይ ሁሉ ስታይ ይሄንን ሰው ለኔ ባደረገልኝ የምትለውን አይነት ሰው ነው ያገኘችው። ግለሰቡ ታዲያ መልኳን አይቶ አይደለም ወይ ገንዘቧን አይቶ አይደለም ወይ የትምህርት ደረጃዋን አይቶ አይደለም ወይም ደግሞ ርቀው ያሉ ቤተሰቦቿን ሀብት ንብረት አይቶ ሳይሆን የወደደው እሷነቷን፣ ማንነቷን፣ የሷን ነፍሷን ነው የወደደው። ለዚህ በጣም ደስተኛ ነች። ያለፉትን 6 ወራቶች እጅግ በጣም ደስተኛ ሆና በፍቅር አሳልፋለች። በእርግጥ ይሄ ግለሰብ በየቀኑ ማታ ማታ ሲደውልላት በፍጹም አስጨንቋት አያውቅም። ምንም ነገር እንድታደርግ አስገድዷት አያውቅም። ረጋ ብሎ ያዳምጣታል፣ ይሰማታል፣ ችግሯን ሁሉ ይካፈላታል። እንዴት እንዳደገች፣ እዚህ ጋር እንዴት እንደደረሰች፣ ማን እንደሆነች የራሱንም እየነገራት የሷንም ያዳምጣል። ይህች ልጅ በ21 ዓመቷ በጣም ብዙ ነገር በህይወቷ አሳልፋለች። የ21 ዓመት ልጅ ሳይሆን የ91 ዓመት ሰው ታሪክ ያለው የሚመስል አይነት ታሪክ ያላት ልጅ ናት። ግን ሰው አዳምጧት አያውቅም። ሰው ሰምቷት አያውቅም። የኔ የምትለው ሰው ያዳመጣት አሁን ገና አጠገቧ በፍቅር እየተንከባከባት ያለው ሰው ነው። ተስፋ አረገች። ተሰምቷት የማያውቀውን አይነት የፍቅር ስሜት ተሰማት። ለመጀመሪያ ጊዜ የውስጧ ስሜት፣ ደስታዋ፣ ተስፋዋ ሁሉ እርግት አለ። ይሄ የተሰማት ስሜት ግን ትክክል አይደለም የሚባልበት አጋጣሚ የተፈጠረበትና ያወቀችበት ሁኔታ በጣም ያሳዝናል። ይህች ልጅ ፖሊስ ፊት ለፊት ቀረበች። ግለሰቡ አንቺ ይሄኛው ፍቅረኛ የምትዩ ግለሰብ በህይወት የለም ሞቷል ተባለች። ምክንያቱም የምታውቀው በስልክ ነው፣ በፎቶ ነው፣ በአካል አልተገናኙም። የወደደችው ሰው 6 ወር በሙሉ በፍቅር እያወራን ነበረ፣ በደስታ እያወራን ነበረ። ምንድነው የምትሉት ብላ ደነገጠች። አንቺን ሳይተዋወቅሽ አንቺ ከምትዩ 6 ወር በፊት ባለው 2 ዓመት በፊት ሞቷል ያሉ ግን ፎቶን ይዘው መጡ። ምክንያቱም እሷ የምታወራው ሰው በስልክ አሁን ፍቅረኛ የሆነው ሰውና የላከላት ፎቶ የተለያየ ነው። ሰውየው ሌላ ነው፣ የሚላክላት ፎቶ ደግሞ የሞተ ሰው ፎቶ ነው። የዛሬ ባል ታሪካችን ይህች ወጣት ሀና ትባላለች። ከዚህ በፊት እንግዲህ ፍቅር ውስጥ ሳትገባ ወይንም ደግሞ ከዚህ ግለሰብ ጋር ሳትተዋወቅ ደስ ብሎኛል የምትለውን ጊዜ ከማሳለፏ በፊት የራሷ የሆነ ታሪክ አላት፣ የራሷ የሆነ ህይወት አላት። ይህች ወጣት 21 ዓመቷ ነው። የምትኖረው ለብቻዋ ተከራይታ ነው። ስራ ትሰራለች፣ ኮሌጅ ትማራለች። የመጀመሪያ ዓመት የኮሌጅ ተማሪ ናት። እራሷ ሰርታ ለመክፈል ትሞክራለች። ታዲያ እራሷ ሰርታ ስትከፍል አንዳንዴ ግን ብር ያንሳታል። ብር ሲያንሳት ደግሞ ተቸግረው ሳይኖራቸው ከሰው ተበድረው ብዙ ተጨንቀው የሚልኩላት ርቀው ያሉ ቤተሰቦቿ ናቸው። እናትና አባቷ የመጀመሪያ ልጃቸው ሀና ናት፣ ግን አላሳደጓትም። ሀና የመጀመሪያ ልጅ ሆና ገና በህፃንነቷ ነው ዘመድ ቤት ለማደግ የሄደችው። እንደ ሰራተኛም ሆና እንደገና ደግሞ እየተማረች ዘመድ ቤት ካደገች በኋላ ግን መማር አቃታት። ለምን ልትስማማ አልቻለችም። እያደገች ስትመጣ አለመግባባት ተፈጥሮ በራሷ ስራ እየሰራች እየተማረች አሁን የመጀመሪያ ዓመት የኮሌጅ ተማሪ ትሁን እንጂ ገንዘብ ሲቸግራት ቤተሰቦቿ ይረዷታል። እሷ ደግሞ ሲሳካላት
ትልካለች። እየተረዳዱ ነው የሚኖሩት። እናትና አባቷ ይወዷታል። ግን አባቷ በጣም ኃይለኛ የመጠጥ ሱስ አላቸው። የቤተሰቡ ህይወት ቁልቁል የሄደው በአባቷ የመጠጥ ሱስ እንደሆነ ትናገራለች ሀና። ለዚህ ከዘመዶቿ፣ ከቤተሰቦቿ፣ ከታናሽ እህት ወንድሞቿ አብረዋት ከነበሩት ጎረቤቶች ሁሉ ተለይታ የኖረችው በዚሁ ምክንያት እንደሆነ ትናገራለች። በጣም ነው ቤተሰቦቿን የምትናፍቀው። ሁልጊዜ ብቸኝነት ይሰማታል። በተለይ ከዘመዶቿ ጋር ተጣልታ ከዛ ቤት ከወጣች በኋላ አብዛኛውን ጊዜ ብቻዋን ነች። ስራ ትሄዳለች፣ ከስራ ስትመለስ ታጠናለች፣ ጠዋት ተነስታ ትምህርት ቤት ትሄዳለች። መስተንግዶ ነው የምትሰራው። ሰዓት አትመርጥም። ባቻለችው መጠን ሁሉ አምሽታ ትሰራለች። ምክንያቱም አምሽታ ስትሰራ ትርፍ ሰዓት ወይም ኦቨርታይም የሰራችበት ይከፈላታል። በዚህ ሁኔታ ህይወቷን የምትመራው ይህች ወጣት ቤቷ አንድ ክፍል ትሆን እንጂ የራሷን ምግብ ትሰራለች፣ ልብሷን ታጥባለች፣ ቤቷን ክፍሏን ታጸዳለች። በተለይ ሁል ጊዜ ማታ ማታ ከስራ ከተመለሰች በኋላ ጋደም ምትልና ሶሻል ሚዲያ መመልከት ትወዳለች። ተመሳሳይ አይነት ሩቲን ያላት ወጣት ነች። ራሷን ግዝት አድርጋ ነው የምትኖረው። ታዲያ ሁሉንም አይነት ሶሻል ሚዲያ ታያለች እየዞረች። አንዱን ትዘጋና አንዱን ትከፍታለች፣ አንዱን ትዘጋና አንዱን ትከፍታለች። ቲክቶክ ላይ ትሄዳለች፣ ኢንስታግራም ላይ ትሄዳለች፣ ፌስቡክ ላይ ትሄዳለች። ወሬ ማታይበት ቦታ የለም እሷ እየዞረች። ሁልጊዜ ሰዎች ታያለች። ባልና ሚስት ሲጋቡ፣ ጓደኛሞች አንድ ላይ ደስታ ሲያሳልፉ፣ ቤቢ ሻወር ምናምን ሲደረግ፣ ሽምግልና ሲደረግ፣ ሰዎች በደስታ ፎቶ ሲነሱ ምናምን ታያለች። ሰዎች ሁልጊዜ በህይወታቸው እድገት እንዳላቸው ይሰማታል። ደስታን እንደሚደሰቱ ይሰማታል። ሶሻል ሚዲያ ላይ በምታየው ነገር ሰዎች ለካ ተሰብስበው ደስታን ያሳልፋሉ። ሰዎች ለካ ህይወታቸው እየተቀየረ ነው። የሚቀየሩትንም ነገር ደግሞ ያከብሩታል፣ ሰለብሬት ያደርጉታል ብላ ሁልጊዜ ታይና ለራሷ እኔም እንደዚህ በሆነልኝ ብላ ትመኛለች። እኔም ሁልጊዜ እንደነሱ ደስታዬን፣ ለውጤን ፖስት ባረኩኝ ሶሻል ሚዲያ ላይ ብላ ትመኛለች። በዚህ ሁኔታ ህይወቷን የምትመራው ይህች ወጣት አንድ ቀን በቲክቶክ ሜሴጅ መጣላት። ፈገግታሽ ደስ ይላል፣ ቀልቤን ገዛው፣ ግን ደፋር እንዳትይኝ ይላል። ማን ነው ደግሞ ይሄን የሚልክልኝ አለችና የዛን ቀን ከስራ ከገባች በኋላ ምግቧን በልታ ተጣጥባ አረፍ ብላ አጥንታለች። ካጠናች በኋላ ነው እንግዲህ ፍራሽ ላይ ሆና እያየች ነበር በስልኳ። ዝም ብላ አልመለሰችም። የሆነ ነገር ተመልክታ ሌላ ነገር እዛው ስልኳ ላይ ተመልክታ ተመልሳ ስታይ መልስ የለም እንዴ ተብሎ ተጻፈላት። አሁን ከዛ በኋላ ከፍታ አየች። ከፍታ ስታይ ደስ የሚል ወጣት፣ ለሷ ቀልቧን የሚገዛው አይነት ወጣት ነው። በጣም የተደሰተችው ደግሞ ምንድነው ገብታ ፎቶዎቹን ስትመለከት የሰራውን ቪዲዮ ምናምን ስታይ ቤተሰቦቿ ያሉበት አገር፣ ተወልዳ ያደገችበት አገር፣ የሷ ከተማ አገሯ፣ የሷ የምትናፍቀው ሁሌ ብትሄድ ደስ የሚላት አገር ሰው ነው። እንዲህ አለች። የምትወዳቸው ቦታዎች ከተማ ውስጥ መኪና ተራጋ ምናምን የተነሳውን ፎቶ ስታይ የሀገሬ ሰው ነው አለች። ሰላም አለችው። እንዴት ነህ አለችው። አውሮፓ ነው የምኖረው አላት። ስሙን ነገራት፣ እድሜውን ነገራት። ደስ አላት። ከሷ እድሜ ጋር መሄድ ነው እያሉ እያወሩ እየተግባቡ ሲመጡ ልጁ በጣም ጆሮ አለው፣ ያዳምጣታል፣ ትዕግስተኛ ነው። እያወራች አስቆማት። አይዞሽ በርቺ ይላታል። እሷ በጣም የሚያስጨንቃትን ነገር ነገረችው። እናቷ አግቢ ይሏታል። በጣም አግብታ እናቷን ማስተሰት እንደምትፈልግ፣ ተምራ ተመርቃ ቶሎ ስራ ይዛ ደግሞ ቤተሰቦቿ ጋር እንደፈለገች የመመላለስ ነፃነት እንዲኖራት እንደምትፈልግ በቃ የውስጧን ነገር ሁሉ ነገረችው። ይቺ ልጅ ምንድን ነው ይሄን ያክል በህይወት የገጠማት ፈተና እንላለን አይደል? ዘመድ ቤት ስታድግ ተርባ ታውቃለች። ዘመድ ቤት ስታድግ ሁሉም ሰው እየተደሰተ፣ እሷ ግን ስራ ስሪ ተብላ ታውቃለች። መማር ፈልጋ ማጥናት ተከልክላ ታውቃለች። መብላት ፈልጋ ምግብ እያለ ግን ተከልክላ ታውቃለች። ግን ለማን ይነገራል? ለቤተሰቦቿ አትናገር፣ ጓደኛ የላትም፣ ጎረቤት አያምናትም። አሁን ግን እሱ ጆሮ ሰጥቶ ሲያዳምጣት የዛሬ 6 ዓመት የዛሬ 8 ዓመት የነበረውን ሁሉ በዚህ ቀን እንዲያርገውኝ እያለች ትነግረዋለች። ይሰማታል፣ በደንብ ያዳምጣታል። አንዳንድ ጊዜ ዘፈን ይከፍትላታል፣ ያገሯን፣ እሷ የምትወደውን ድሮ ልጇን የምታውቀውን ዘፈን። ልቧ በደስታ ተሞላ፣ ነፍሷ በጣም ተደሰተች፣ ፈጣሪዋን አመሰገነች። በዚህ ሁኔታ እንግዲህ ህይወት ቀጠለ። ይሄ ግለሰብ አይዞሽ ይላታል፣
ቀስ እያለ ግንኙነታቸው ከኖርማል ወሬ ወደ ፍቅር እየተቀየረ ሲመጣ በአካል መገናኘት አይችሉም። ምክንያቱም ግለሰቡ ያለው አውሮፓ ነው። ታዲያ አውሮፓ ሆኖ ግን ለሷ በጣም ተመሳሳይ ማለት ተቀራራቢ ስለሆነ ሰዓታችን ብዙም ልዩነት ስለሌለ ማታ ስትተኛ ሁሌ ማታ ታወራዋለች። የስራ ሰዓቷን እንድትቀንስ አደረጋት። የስራ ሰዓትሽን ቀንሺ ብሎ ግን ትሰራለች። ከዛ በኋላ ምን አደረገ? ስልክ ቪዲዮ ኮል እናርግ ብላ ስትጠይቀው እናረጋለን፣ ቆይ እኔም ስልክ እስከምቀይር ጠብቂኝ፣ ሰነፎኜ ነው ስልኬ ተሰብሯል አላት። አንቺ ግን ስልክ መግዛት ከፈለግሽ ብሎ በኢትዮጵያ 30,000 ብር ላከላት። ምንም ሳትጠይቀው ነው፣ እሱ በራሱ ሰዓት ነው ላከላት አይደል? ከዛ እሷ ግን ያላትን ስልክ ሸጣ እዛ የእሷ ስልክ ላይ ብር ጨምራ ከሰው ላይ ስልክ ገዛች በ5,000 ብር። ቀጥሎ ምን አደረገች? 25,000 ብሩን ለእናቷ ላከች። እናቷ ደነገጡ። ልጄ ከየት አመጣሽ ይሄን ብር አሏት። ስራ ቦታ ጎበዝ ሰራተኛ ስለሆንኩ ተሸልሜ ነው አለቻቸው። አመስግነው ተቀበሏት፣ አመኗት። ግለሰቡ ቤተሰቦቿ ያለባቸውን ችግር ስለሚያውቅ አይዞሽ አታስቢ አላት። ወጣት ነው እንግዲህ ይሄ ልጅ፣ ብዙም ከሷ እድሜ በጣም የሚበልጥ ሰው አይደለም፣ ግን ያስብላታል፣ ይወዳታል። ስለዚህ ምን አላት? አንቺ ተረጋግተሽ ገቢሽን ለራስሽ አድርጊ፣ እኔም አግዝሻለሁ አላት። ለእናት ለአባትሽ ግን በየወሩ 10,000 ብር ልክላቸዋለሁ አለና እሱ ራሱ ወደ እናቷ ሂሳብ ወይንም አካውንት እንዲገባ አደረገ። 10,000 ብር ለእናትና ለአባቷ በየወሩ ይልክላታል። እሷን ማታ ያወራታል፣ ይንከባከባታል፣ እንደሚወዳት ይነግራታል። የስራ ሰዓቷን እንዳይደክምሽ አጥኚ ብሎ እንድትቀንስ ያደረጋት ግለሰብ አሁን ሙሉ ለሙሉ አምኗታል፣ እሷም አምናዋለች። በዚህ ሁኔታ አንድ የነበረ ወር፣ ሁለት የነበረው 3፣ 4፣ 5 እያለ ሄዱ ጊዜያቶችና 6 ወር ሊሞላቸው ትንሽ ጊዜ ሲቀረው አንድ አጋጣሚ ተፈጠረ። የዛን ቀን ማታ እሷ አከራዮቿ ቤት ግብዣ ነበረ። አከራዮቼ ቤት ግብዣ አለ፣ ስራም ላግዛቸው፣ በዛውም ደግሞ ድግስ ቤት ስለሆነ ልብላ፣ ልጠጣ፣ ልጫወት አለችው። እሺ አላት። ቻው ስመለስ እደውልልሃለሁ አለችውና ሄደች። እውነትም እንዳለችው አከራዮቿ ቤት አከራዮቿ እናትየው ወይንም ደግሞ የአከራይ ሚስት የሉም በህይወት። ስለዚህ የሰፈሩ ሰዎች ላይ ያሉ ሴቶች ለኚህ አባት ስለሚያስኑላቸው ያግዟቸዋል። ድግስ ላይ ግብዣ ላይ ምናምን የሚታገዙ አይነት አከራይ ናቸው። ምስኪን ሰው ናቸው፣ ደግ ሰው ናቸው። እኚህ አከራይ ልጆቻቸው ርቀው ነው ያሉት፣ ሚስታቸው በህይወት የለችም፣ ሰራተኛ ነው ያለው፣ ብቸኛ ስለሆኑ ሰው ሁሉ ያግዛቸዋል። እሷም ሄደችና ሽንኩርት በመክተፍ የድግስ ቤት ስራ፣ ቤት በማጽዳት ምናምን ስታግዛቸው ግብዣው ላይ ስታስተናግድላቸው ቆየች ዋለች። ከጎረቤት ጋር ከዘመድ ጋር ምናምን ተባብራ የቤት ልጅ ነቻ እዛ ቤት ቆይታለች። አንድ ላይ ሆነው አመሹ። ከምሽቱ 4 ሰዓት ሲሆን ደስ ብሏት ነው የመጣችው። ሲጨፈር ጨፍራለች፣ ዋይን ሲጠጣ ጠጥታለች። ደስ ብሏት መጣች። ከድግስ ቤት ከመጣች በኋላ እኛ በተለምዶ እንደምንለው ሞቅ ብሏታል። 2 ግላስ ዋይን ጠጥታ ከዛ ምን አደረገች? ፍቅረኛዋ ትዝ አላት አይደል? ትወደዋለች። ስለዚህ በሶሻል ሚዲያ በሐላል ልታደንቀው ፈለገችና ቁጭ ብላ ቲክቶክ ላይ ቪዲዮ ኤዲት ማድረግ ጀመረች። ልብ ቅርጽ አርጋበት፣ ዘፈን አርጋበት፣ አበባ ምናምን አርጋ ፍቅረኛዋ እንደሆነ እንደምትወደው ካፕሽን ጻፈችና ቪዲዮውን ፖስት አረገች። አሁን እሷ በጉጉት እየጠበቀች ነው። ለምን ቆንጅዬ ወንድ እንደዚህ አርጋ ተዋዳ እንደዚህ አርጋ ፎቶ ቪዲዮ ፖስት አረገች ብለው ጓደኞቿ ሁሉ ላይክ እንዲያረጉላት ኮሜንት እንዲያረጉላት፣ ወይኔ ሲያምር ፍቅራችሁ እንደዚህ ያርግላችሁ ምናምን የሚል ኮሜንት ጠበቀች። ጸጥ። ማንም ላይክ የሚያረገውም የለም፣ ምንም የሚልም የለም። እንዴ አለች፣ ግራ ገባት። ስልኳን ቁጭ አደረገች። ከዛ በኋላ ግን 3:14 ላይ አንድ ሜሴጅ መጣ። እንደገና ቀጥሎ 2ኛ ሜሴጅ መጣ። እንደገና 3ኛ ሜሴጅ መጣ። ይሄ ልጅ የታውቂዋለሽ የሚል ነበር የመጀመሪያው ሜሴጅ። 2ኛው ሜሴጅ የወንድሜን ፎቶ አውርጂ የሚል ነው። 3ኛው ደግሞ ይሄን ልጅ አታውቂውም፣
ቪዲዮን አጥፊ የሚል ነው። ግራ ገባት። አውርጂ አታውቂው ምናምን ምንድነው ብላ ዝም አለች። 3 ሜሴጅ ነው ይመጣላት። 3ቱን ሜሴጆች ካየች በኋላ እረፍት ወሰደችና ስልኳን መልሳ ስታየው 8 አዲስ ሜሴጅ መጥቶላታል። ታዲያ 8ቱ ሜሴጆች መካከል አጥፊው ወንድሜ ነው፣ አታውቂውም፣ የት ነው የምታውቂው፣ ማነሽ አንቺ ምናምን የሚለው አሉ። ከሁሉም ግን አንድ ቀልቧን ይሳበዋል። እላይ 3 ነበረ፣ አሁን 8 11 ሜሴጅ ብለናል። ከ11 ሜሴጆች ግን አንዱ ነው በጣም ያስደነገጣት። ምን ይላል? ይሄ ልጅ ከ2 ዓመት በፊት ሞቷል። የሞተ ሰው ፎቶና ቪዲዮ መለጠፍ ነውር ነው። የቤተሰብ ሀዘን አትቀስቅሺ። አንብባ ስጨርስ ልቧ ዝቅ አለ።